ጡቴ በቂ አይደለም ልጄ በጣም አረካት አይደለም ትነጫነጫለች ታለቅሳለች በተደጋጋሚ መጥባት ትፈልጋለች ሰላም በዛሬ ቪዲዮዬ እናት ወተት የበቃት አይደለም የሚሉ እናቶች የሚጨነቁ ማወቅ ያለባችሁ ነግራችኋለሁ ለ6 ወር ሁሌም ቢሆን የእናት ወተት በጣም ምርጡና በቂ ከምታስቡት በላይ ያስፈልገው ንጥረ ነገር ይሰጣችኋል ንጥረ ነገሮችና የሚያስፈልገው ፈሳሽ ውሃ ይሰጣል ታዲያ በቂ አይደለም ብላችሁ ሌላ ነገር መስጠት ወደም ወተት መጨመር ትክክል አይደለም ሁለተኛ ደግሞ የሚያለቅሱት ልጆች ሁሌ ጡት ስላነሳቸው ማለት አይደለም ሌላ እናቶች ጡቴ ስላልበቃል ታለቅሳለች ብሎ ስለሚጨነቁ አራስ ልጅ የሚያለቅሰው ኮድ ጋር ሲኖረው ደግሞ እንቅልፍ ሲይዛቸው መታቀብ ሲፈልጉ ዲያፐራቸው እርጥብ ሲሆን በተደጋጋሚ ያለቅሳሉ ይሄ ደግሞ ጡናት ወተት ስለቀነሰባቸው ስላነሰባቸው ወደሞ ስለቀጠነባቸው አይደለም ሌላኛው ደግሞ ሆዳቸው የሚይዘው ትንሽዬ ነው ሌላ ምክንያት ቶሎ ጡት መጥባት ይፈልጋሉ ቶሎ መፈለጋቸው ደግሞ እናት ወተት ስላልበቃቸው ሳይሆን ተፈጥሮ ኖርማል ጤናማ ነው ምክንያቱም አንጀታቸው ሆዳቸው ትንሽ ብቻ ነው የምትይዘው ወዳው የጠጡት ወተት ደግሞ በፍጥነት ይፈጫል እንደገና መጥባት ይፈልጋሉ ይሄ ጤናማ እድገት ነው በየ3 ሰዓት በየ2 ሰዓት መጥባት የሚፈልጉት ቶሎ ስለሚፈጭላቸው ነው ታዲያ በቂ መሆኑን የሚያሳዩት ማሳያ ምልክቶች የጠቡት ወተት 1 ኪሎ እየጨመሩ ከሆነ በ4 ሰዓት ውስጥ ደግሞ በቂ ሽንት 8 ጊዜ ሽንት የሚሉ ከሆነ አክቲቭ የሚንቁ ልጆች ከሆኑ ልክ ጡት እንደጠቡ ደግሞ በቂ እንቅልፍ የሚተኙ ከሆነ አንድ እናት በቂ ወተት ያመረተች መሆኑ ያሳያሉ ነገር ግን ጥነስስ ከመሰለሽ በተደጋጋሚ ማጥባት ራስሽን ፈሳሽ በመውሰድ ጭንቀት መቀነስ ረፍት በማድረግ እንቅልፍ በመተኛት እናት ልጆን በትክክል እስከ 6 ወር ጤናማ የሆነ አመጋገብ መከተል ይችላሉ አመሰግናለሁ